ላችሁልኝ ከዚህ Wait a minute. ወገሬት አብሩስ እንዴት አላችሁልኝ? ምንድነው የምትንጣጨው እንዳትልኝ። ወገሬት አብሩስ ማለት በእኔ ፍቅር ዓለም በሆነው ጉራጌ ማህበረሰብ ሰላም ቤተሰብ ማለት ነው። ወገሬት ማለት ሰላም ነው። አብሩስ ማለት ቤተሰብ ነው። በዛኛው በኩል ደግሞ ባለቤት እንደማለት ነው። ወገሬት አብሩስ እንዴት አላችሁልኝ? ከዚህ Wait a minute. ኬርቲና በሚለው ቲክቶክ አካውንት ነው የምታውቁኝ። አሁን ደግሞ በዩቲዩብ ከች በኮረኮንች ብያለሁኝና ሰብስክራይብ ያደረጋችሁ ጠብቁኝ። አዲስ ቆንጆ ሸጋ በቃ ተሆኖት ወህምስ ነው። ቴንክ ዩ ልቤ ተርክካ ፈረንጅ አዲስ ድል ይዞ እየመጣ ነው። ይሄ ዩቲዩብ ጌታ ሆይ ወይ ወደዚህ ስመለስ ስሜ አላስተዋወቃችሁም። ዝም ብሎ ዘው ብዬ ነው የገባሁትኝ። ቅድስት እባላለሁ። እናንተ ግን ኪዶ ወይም ደግሞ ኬርቲና ብትሉኝ እጅግ ደስ ይለኛል። አሁን አብዛኛውን ሰው መንገድ ላይ በተለያየ ሶሻል ቲክቶክ ላይ የሚያቀኝ ሰው ኬርቲና ሲለኝ በቃ ልቤ ትርክክ ፍስስ ነው የሚለው እና አብሩስ የኔ ውዶች፣ የኔ ፍቅሮች፣ የኔ አለሞች ከመጀመሪያሽ ነው አብሩስ ምናምን የምትዩ እንዳትሉኝ። እንደ እግዚአብሔር ቃል ቤተሰብ እንሆናለን ብዬ ስላሰብኩ ነው። እንሆናለን አብሩስ ማለት ነው። ደግሞ ለየትኛውም ሰው ይሆናል። እኔ ያው የመጣሁትኝም ያቺ ከውቢቷ ከፍቅሪቷ ከጉራጌ ስለሆነ ያው ቤተሰብን ተለው መስራት ብዙ አይከብድም እና ዋናው ነገር እንደ እግዚአብሔር ፍቃድ ባህላችንን፣ ወጋችንን፣ ቂጫችንን ያሉት ነገሮች በስርዓት ያሉት ነገር ለማሳየት እሞክራለሁ። እኔ አሁን በጣም ብዙ አጀት የሆኑ እናቶች እህቶች ስላሉ ብዙ እወክላለሁ አይደለም። ባህሌን ቋንቋዬን ስለምወደው ስለማከብረው የተቻለውን አሳያችኋለሁ። እናንተም በሐሳብ በኮሜንት ያገዛችሁን እናያለን የሚለው ነው እና ስሜ የቱ ጋር ነበርኩኝ? አጋዝ ወርቅ ነው። አጋዝ ወርቅ በቀለ ወልደ ማርያም አሪቸ ናሪቦ ሳረኘ ወደርየ ፉሪየ ገመዳ ጥጥ በካንክ። በነገራችን ላይ ጥጥ በካንክ የሚለው ወደ አማርኛ ሲመጣ ምን እንደሆነ ታውቃለች? ይዛ ወደ ገደል ግባ። ይሄ ቶት እስከ 7 ከሄደ ይበቃናል። ጥጥ በካንክ የሚለው ሁዳቱ ኢነርሱ ነው ተዋርና ከውቢቷ ከፍቅሪቷ ኮላል ንገረኛ ከወለ ላይቷ ፍቅሪቷ ጉራጌ ከኢትዮጵያ ምድር ከጉራጌ ከሰባት ቤት ጉራጌ የፍቅር ፋሚሊዎች አብሩስ ቤተሰቦቼ ስለ ጉራጌ በጣም ብዙ አልተወራለንም። በጣም በብዙ በባህላችን በቋንቋችን ባለው ነገር በትምህርት እኛ ቋጠሪ ብቻ አይደለን፣ በእውነት አይደለን እና ብዙ ነገር አለ የሚወራ የሚነገር በባህላችን በቋንቋችን በስራ በኢንቨስትመንት አቤት ምኑ ተነክቶ እና እንደ እግዚአብሔር ፍቃድ በጣም ብዙ ነገር እናያለን። በፊት ዩቲዩብ ጀምራለሁ ካልኩኝ እንግዲህ በጣም ቆይቻለሁ። ወደቀ ኮፍዬ ሶሪ እና በጣም ቆይቻለሁኝ። ቲክቶክ ላይ ባህሌን ቋንቋዬን ያስተዋወቅኩኝ ያዩን ብዙ እህት ወንድሞቼን በዩቲዩብ በሰፊው ማየት እንፈልጋለን እያሉኝ ነበር። አሁን ከች ብያለሁ። ከች በእግሬ ሳይሆን በኮረኮንች አታዩትም? እነሳለሁ፣ እቀመጣለሁ ምናምን ሲሄድ ስመጣ ስቀመጥ ቁጭ ስል ብድግ ስል ምናምን ሰብስክራይብ ነው የሚታየኝና እስኪ ኖር በልን በሰብስክራይብ ራሴን መቆለል አይሆን። አካውንቴ ይቀመጥላችኋል ገብታችሁ። እኔ ባህሌን ጉራጌነቴ ስለምወደው ስለማከብረው ነው ብታዩ በቋንቋዬ ማውራት የጀመርኩኝ። ምርጧ ጉራጌ ኪዲ ኬርቲና ብላችሁ ቲክቶክ ላይ ብትገቡ እኔ በጣም ነው እንዴት እስካሁን የተደበቀሽ ነው ብላችሁ ማንም ሰው እንዲያዝን ግን አደራችሁ እና ባህሌን ቋንቋዬን በጉራጌኛ እኔ ነኝ አስገራሚ ልጅ ነኝና ግን በስራ በመጣ ይሻላል። እንደዚህ ስለራስ በጣም ወሬ ብቻ እንዳልሆነ አደራ። ሐሳባችሁን ባህልን የምትፈልጉት ያለው ሊሰራላችሁ ልታዩት የምትፈልጉት ያለውን ነገር ኮሜንት ላይ አስቀምጡ። እኔ ደግሞ የፍቅር የሰላም የጉራጌ ልጅ ነኝ። ሐሳባችሁን በደንብ ነው የምቀበለው እና ወገሬት አብርስዬ ይሄ ወገሬት ልመዱት እንግዲህ ከዚህ በኋላ ሰላም ማለት ነው። ሌላ ነገር እንዳይመስላችሁ። ግን ልብሴ እንዴት አያችሁ? አያምርም?
ኪሪ ኬርቲና ነው በነገራችን ላይ ዲም ማድረግ ትችላላችሁ አካውንቴን። ከነገራችን ላይ በፊት እዛ ጃማይካ ያለሁኝ ማለት ነው እንዲህ ቆንጆ የሚያምር ቀሚስ ለብሼ ወጥቼ ነበር ያ ሰው ያገኘሁት። ይገርማል የድል ነገር ይሄን ሰው እዚህ ላገኘው ነው መሰለኝ። እና ቤተሰብ ለመጀመሪያ ጊዜ ነው እዚህ መጥቼ እንትን ምለውና በጣም ያምራል ሀገራችን ኢትዮጵያ ሁሉ ነገር ቆንጆ ሆናለች። ማይክ እንደዚህ አይቀርብማ እንደዚህ ላርገው። እሺ ያ አዲስ ስለሆንኩ ነው። አዲስ ስትሆኑ ብዙ ነገር ነው ድንግግር የሚያረጋችሁ። ምንድነው ባስባስቃ ባስመለው በቃ ያልኩላችሁ ልጃችሁ ነኝ። ሰብስክራይብ ያደርጋችሁ ኖር በሉኝ። እኔ ደግሞ በመልካም ስራ በእግዚአብሔር እላችኋለሁ። ሌላ ምን ይባላል? በቃ ወዳችኋለሁ፣ አከብራችኋለሁ። ያ ሰውዬ ምን ነበር ያለው? አፍቃ አይባልም። በቃ አበሩስ ወዳችኋለሁ። ሰብስክራይብ አድርጉ። ያ ሰብስክራይብ አድርጉ። በህርማችሁ በበዛዛችሁ እንዳልመጣ ሰብስክራይብ አድርጉ። ቴንክ ዩ